ቅድስተ ቅዱሳን ሰኔ 21 የአዳምና የዘሩ ድነት የተደረገባት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያና በዓለም ሁሉ የቤተክርስቲያን መታነጽ መታሰቢያ ነው። ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ አሕዛብ በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤትም በቀር ቅዱስ ቁርባንን የሚቀበሉበት ቤተክርስቲያን እንዲሰራላቸው ወደ ጴጥሮስና ወደ ሐዋርያት ሁሉ መልእክት ላኩ። ሐዋርያትም ያለ ጌታችን ፍቃድ ምንም አንሰራም አሏቸው። ነገር ግን የምንሰራውን እስከሚነግረን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን አዘዟቸው። በሱባኤውም ፍጻሜ ክብር ይግባውና ጌታችን ተገለጸላቸው። ሐዋርያትንም ሁሉ ከየሀገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከነርሱም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባርኳቸው ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንድታነጹ የፈቀድኩባት ናት አላቸው። ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእነርሱ ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱም ሕንጻዋ እስከተፈጸመ ደንጊያዎች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ነዋየ ቅድሳቷን አልባሳቷንና መሰዊያዋን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ራሱን መድኃኒታችን ኢየሱስ ክርስቶስ ቀድሶ ስጋውንና ደሙን ለሐዋርያቱ አቀበላቸው። የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለአሕዛቡ ስጋና ደሙን ያቀብሏቸው ዘንድ አዘዛቸው። በዚህች ቀን የእጆቻቸውን ሥራ እንዳይሰሩ ሕዝቡንም ሁሉ እዘዟቸው አላቸው። ይኸውም በሰኔ 21 ቀን ነው። ለእግዚአብሔር ምስጋና ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት አይለየን።